ዛሬ የደረስክበትን የወሰነልህ ከዛሬ 5 ዓመት ጀምሮ ታደርጋቸው የነበሩ ነገሮች፣ አብረሃቸው ትውላቸው የነበሩ ጓደኞች፣ ትመለከታቸው የነበሩ የቴሌቪዥን ፕሮግራሞች፣ ፊልሞች፣ ታነባቸው የነበሩ መጽሐፍቶች፣ በዙሪያ ይሰበሰቡ የነበሩ ሰዎች በሙሉ የነሱ ድምር ውጤት አሁን ያለህበት አድርሷል። ነገ የምትደርስበትንም የሚወስነው ዛሬ የምታደርጋቸው ነገሮች ናቸው። እነሱን ለመቀየር ደግሞ መወሰን አለብህ። ለምሳሌ ከዓመታት በፊት የወሰንካቸውን ውሳኔዎች ብናይ ውጭ ሀገር መሄድ እፈልጋለሁ ብለህ ወስነ ነበር። ለዛ ነው ተሳክቶልህ ውጭ ሄድከው። መቀጠር አለብኝ ወይ ስራውን በግሌ መጀመር አለብኝ ብለህ ስለወሰንክ ነው ተሳክቶልህ ስራውን የጀመርከው። ትዳሩን እኮ መያዝ አለብኝ በቃ ማግባት አለብኝ ብለህ ስለወሰንክ ነው ያገባኸው። በህይወትህ ትልቅ ነገር የቀየርከው የወሰንክለት ነው። ስለዚህ አሁንም የተሻለ ነገር ትፈልጋለህ። የሆነ ነገር መቀየር ትፈልጋለህ። አዲስ ነገር መጨመር ትፈልጋለህ። በዚህ ዓለም ላይ ጥያቄ የሌለበት ሰው የለም። ማሻሻል፣ መጨመር፣ መቀየር የማይፈልግ ሰው የለም። ያ ሰው የመጀመሪያው እርምጃው መወሰን መሆን አለበት። ህይወት ቀላል እንድትሆን አሁን ከምነግራችሁ መካከል 3ቱ ነገሮች ላይ የውሳኔ ሰው መሆን አለብን። እርግጠኛ ነኝ ከነዚህ 3 ነገሮች ውስጥ ቢያንስ አንዱ የኛ ድክመት ሊሆን ይችላል። 2ቱ ላይ ምርጥ ልንሆን እንችላለን። ግን መቀየር አለብን፣ መወሰን አለብን። የመጀመሪያው ፊዚካል ሁኔታችን ነው፣ ወይም አካላዊ ሁኔታችን በጣም ወሳኝ ነው። ጤናችን፣ አመጋገባችን። ጤንነት የማይሰማ ከሆነ ህይወት ትርጉም አይኖራትም፣ ባዶ ይሆንብሃል። ዕውቀቱ ቢኖርህ፣ ገንዘቡ ቢኖርህ፣ ስራው ቢሰራ ጤነኛ ካልሆንክ አታጣጥመው። ውጫዊ ነገርህ ላይ ራሱ ጥሩ ካልሆንክ፣ ውስጥህ ጠንካራ ሆኖ ወደ ውጪ ካልተገበርከው፣ ውጪ ከተልፈሰፈሰ ህይወት በጣም ከባድ ናት። ስለዚህ የራስን ፊዚካል ለመቀየር አቋምህን ይሆናል፣ ምግብ ለመቀነስ ይሆናል፣ ስፖርት ለመስራት መወሰን አለብህ። ውጪ በጣም ወሳኝ ነው። ሁለተኛው መወሰን ያለብን ነገር ሜንታሊ ሁኔታችንን ነው። ሜንታል ሁኔታችን ማለት በሌላ አነጋገር አይምሮአዊ ሁኔታችን ነው። አይምሮአችን የተስተካከለ መሆን አለበት። አመለካከታችን፣ ለራሳችን የምንሰጠው ቦታ፣ ከሰዎች የማንጠብቅ ከሆንን፣ በቃ ራስን መሆን የሚባለው ሐሳብ ከገባን፣ ያመንበትን የምናደርግ ከሆነ አይምሮአችን በጣም የተስተካከለ ነው። ግን አንዳንዶቻችን ሰዎች የሚወስኑልን አለን፣ ፍርሃት ያለብን ሰዎች አለን፣ በቃ ኮንፊደንስ የጎደለን ብዙ ክፍተቶች ሊኖሩብን ይችላሉ። ስለዚህ አይምሮአዊ ሁኔታችንን ለመቀየር መወሰን አለብን። የመጨረሻውና 3ኛው የብዙዎቻችን ድክመት የሆነው ስፒሪቹዋል ሁኔታችን ነው፣ ወይም መንፈሳዊ ሁኔታችን ነው። መንፈሳዊ ሁኔታ ማለት ሙሉ ደስታ የሚሰጠን ነገር፣ መንፈሳችንን የሚያድሰው፣ የአይምሮ ሰላም የሚሰጠን፣ አመስጋኝ የሚያደርገን፣ በሃይማኖታችን እንድንጠነክር የሚያደርገን ኳሊቲ ነው። ይህ ሁኔታ በጣም ወሳኝ ነው። ምክንያቱም ቅድም የጠቀስኩላችሁ 2ቱ ቢሳኩ እንኳን ይሄኛው ከጎደለ ህይወት ባዶ ትሆንብናለች። ለምሳሌ ማይክል ጃክሰን በጣም የታወቀ ስኬታማ ዘፋኝ ነው። ሮቢን ዊሊያምስ በጣም የታወቀ ስኬታማ አክተር ነው። 2ቱም በዘርፎቻቸው በጣም ቶፕ የሚባል ደረጃ የደረሱ ሰዎች ናቸው፣ ስኬታማ ናቸው። መጨረሻቸው ግን አላማረም፣ ደስተኛ አልነበሩም፣ ህይወትን አላጣጣሟትም። ስለዚህ 2ቱም በተለያየ መንገድ ራሳቸውን አጥፍተው ነው ያለፉት ከዚህ ዓለም። አያችሁ፣ ብዙ ነገር ብናሳካ በህይወታችን ውስጥ ደስተኛ ካልሆነን፣ የተረጋጋ ነገር ካልፈጠርን ህይወት አታምርም። ስፒሪቹዋል መንፈሳዊ ህይወታችን ላይ መስራት አለብን። ስለዚህ 3ቱ ነገሮች በህይወታችን ውስጥ ድክመታችን ከሆኑ መቀየር አለብን። አካላዊ፣ አይምሮአዊና መንፈሳዊ። ልክ እነሱን መቀየር ስንጀምር ህይወታችን ቅርጽ መያዝ ይጀምራል።